እንኳን ወደ ኢቴል ቲዩብ በሰላም መጣችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቴዲ አፍሮ በ1993 ከአቡጊዳ አልበሙ ጋር የመጀመሪያ ሥራውን ጀመረ። ይህም በትውልድ አገሩ ውስጥ ታዋቂ ድምፅ ሆኖ በፍጥነት ራሱን አቀረበ። የ1997ቱ የአስቴሰሪያት ሁለተኛ ደረጃ ተማሪ የሆነው ሬጌ ባህላዊ የኢትዮጵያ ቅጦች እና የፖፕ ሙዚቃን በማቀላቀል በአገሪቱ መንግሥት ውስጥ ያለውን ሙስና የሚተችውን የሁለተኛ ደረጃ ተማሪዎች ተወዳጅነት አትርፏል። ከሀብድ አላክ የተሰኘው ዘፈን ስለ ኢትዮጵያ እና ኤርትራ ጥንዶች መለያየት ይናገራል። የአልበሙ አራቱ ዘፈኖች በኋላ ላይ ከሚዲያ ተቋማት ታግደዋል። ምንም እንኳን የአስቴሰሪያት ሽያጭና ተጽዕኖ አወዛጋቢ ሆኖ ቀጥሏል። ይህ አልበም በጣም ተደማጭነት ካላቸው እና አወዛጋቢ ከሆኑት አንዱ ነበር። የቴዲ ግጥማዊ ስሜቶች እና የዚህ አልበም መለቀቅ ከ1997ቱ የኢትዮጵያ አጠቃላይ ምርጫ ጋር በተያያዘ በኢትዮጵያ ውስጥ ከነበረው የፖለቲካ ውጥረት ጋር ተገጣጠሙ። መንግሥት የአስቴሰሪያት የተሰኘውን ዘፈን ጨምሮ አራቱን ዘፈኖቹን በኢትዮጵያ የሚዲያ ጣቢያዎች እንዳይጫወቱ አግዷል። ይህ ገደብ የገዢው ፓርቲ በሚያዝያ 2018 ከስልጣን ከተባረረ በኋላ ተቋርጧል። ከዚያን ጊዜ ጀምሮ እነዚህን ዘፈኖች በአዲስ አበባ መስቀል አደባባይ ኮንሰርቶች ላይ አቅርቧል። ያም ሆኖ አልበሙ ከተለቀቀ በኋላ በጥቂት ወራት ውስጥ ከ1 ሚሊዮን በላይ ቅጂዎች ተሸጧል። 2004፣ 2009 ጥቁር ሰጎ እና ኢትዮጵያ። ቴዲ ከስኬቱ በኋላ አራተኛውን አልበሙን ጥቁር ሰጆ ሚያዝያ ቀን 2004 ለንጉሠ ነገሥት ምኒልክ ዳግማዊ እና የአድዋ ጦርነትን በማሳየት ለቋል። ጥቁር ሰጎ ከአልበሙ በኋላ በኢትዮጵያ ውስጥ በጣም ውድ እና በስፋት የተሸጠው አልበም ሆኗል። ኢትዮጵያ በሙዚቃ ገበያዎች ከፍተኛ ሽያጭ አስመዝግቧል። የአድካ ሪኮርድስ ፕሮዲዩስ በሚያዝያ 8 2018 ቴዎድሮስ የቶሪካ የተሰኘውን አልበሙን በይፋ አደረገ። ይህም ሚያዝያ 8 2018 ከቀኑ በ8 ሰዓት በይፋ ተለቀቀ። ስለ አልበሙ የመጀመሪያ ንግግሮቹ በማኅበራዊ ሚዲያ ላይ በስፋት ተሰራጭተው ውዝግብ አስነስተዋል። እንደ ቀድሞ የአስቴሰሪያት ሁሉ መንግሥት አልበሙ በይፋዊ ድረገጾች ላይ እንዳይለቀቅ የኢትዮጵያ አንድነት ጥምረት ኪረድ በጋዜጣዊ መግለጫው ላይ እገዳውን ገዢው ፓርቲ በሰኔ ወር በሚካሄደው ምርጫ ላይ ለማታለል ሆን ተብሎ መሳሪያ አድርጎ አውግዟል። ኤፕሪል 17 መሰረት ሚዲያ 16 እንደዘገበው ወደ 105 የሚጠጉ ወጣቶች በአዲስ አበባ ከዳስታል አንሳው የሚል ትርጉም ያለው ከድንኳን መትከል የሚል ትርጉም ያለው ከድንኳን መትከል የሚል ትርኢት በማሰራጨታቸው ተይዘዋል። ይህም በአልበሙ ውስጥ ያለውን ወቅታዊ የፖለቲካ ክፍል እና የጎሳ ውጥረት እና የንጹሐን ዜጎችን ጸጥታ የሚያብራራ አዝማሚያ ያለው ዘፈን ነው።